ዛሬ ቤተሰቦቼ ሪፖስት በማድረግ ነው የምትተባበሩኝ። ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እዚህ ቪዲዮ ላይ እንዳሳየዋችሁ የእናንተን ቤተሰቦች ጋብዟቸው። ወደ ቪዲዮ እንሂድ። ላለን በግልጽ ቋንቋ ኢየሱስ አምላክ አለኝ ብሎ ይናገራል። አምላክ ካለው እሱ እንዴት አምላክ ይሆናል? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ቪዲዮ እንዳያችሁት ኢየሱስ አምላክ አለው። እንዴት አምላክ ወደ አምላክ ይጸልያል? ኢየሱስ አምላክ ከሆነ እንዴት ወደ አምላክ ይጸልያል ነው ጥያቄው። መጀመሪያ ወደ ጥያቄችን ከመሄዳችን በፊት ኢየሱስ ክርስቶስ እኛ ምንድነው ብለን የምናምነው ነው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ እኛ ክርስቲያኖች እናምናለን። ኢየሱስ ወደዚህ ምድር የመጣው ፍጹም ሰው ሆኖ ነው ወደዚህ ምድር የመጣው። እንደ ሰው እንደ ማንኛውም ሰው ሲራብ አይተናል። እንደ ማንኛውም ሰው ሲደክመው አይተናል። እንደ ማንኛውም ሰው ያልኳችሁ እንደ ማንኛውም ሰው ወደ አምላክ ይጸልይ ነበረ። አምላኬ አምላኬ ይል ነበረ። በመስቀል ላይ አምላኬ አምላኬ ብሎ ጮኋል። ምክንያቱም እኛን ወክሎ ነው ኢየሱስ ክርስቶስ ወደዚህ ምድር የመጣው። የኛን ስቃይ ተሸክሞ በመስቀል ላይ አምላኬ አምላኬ። ዮሐንስ ወንጌል ላይ ላንብብላችሁ። ቃልም እግዚአብሔር ነበር ይላል። ሄዳችሁ እንድታነቡት ነው። ቃልም ማን? እግዚአብሔር ነበር። ያ ቃል ማን ነው? ኢየሱስ ነው። ለምን አምላክ ያለ ነው ዋናው ምክንያታችን አይደል? መጀመሪያው ለኛ አርአያ ለመሆን ነው። እንዴት መጸለይ እንዳለብን እያስተማረን ነው። ሁለተኛው ደግሞ ከፈጣሪ ጋር ለማገናኘት ነው ማለት ነው። የእርሱ አምላክ የኛ አምላክ እንደሆነ፣ የእርሱ አባት የኛ አባት እንደሆነ መንገድን ከፍቶልናል። ኢየሱስ ክርስቶስ ወደዚህ ምድር ሰው ሆኖ ባይመጣ ኖሮ ከአብ ጋር እንታረቅም ነበር። ምክንያቱም ፈጽመን የቁጣ ልጆች ስለነበር። ስለዚህ ወዳጆች በሰውነቱ ኢየሱስ አምላክ ይላል፣ በመለኮቱ ግን እሱ ራሱ አምላክ ነው። እርሱ መንገድ፣ እውነት፣ ህይወት ነው። የህይወት ውሃ ምንጭም ነው። ሰሙኛ አንድ ነገር እንገራችሁ። ይሄ ትልቁ ጌታ ሰማይና ምድርን የፈጠረው እኛን በአምሳሉ የፈጠረን ጌታ ሰው ሆኖ ወደዚህ ምድር በመምጣቱ እኛ ክርስቲያኖች የምናፍር ይመስላችኋል? ምን ክብር አለንና ክርስቶስ ክብሩን ትቶ ለኛ ሰው ሆኖ ሰው መሆን ማለት አምላክ ሆኖ ሰው የሰውን ስጋ ለብሶ እዚህ ምድር መጥቷል ለኛ። እኛ አሁን ለክብራችን የምንጨነቅበት ነገር ምን አለን? እስኪ ንገሩ። ኢየሱስ ክርስቶስን ያልተቀበለች ነፍስ ወደ ገሃነም